ምክር ቤት ሳትታክት ተጉዛለች። ኢትዮጵያም በግብጽና ኢትዮጵያ ጠል በሆኑ ወዳጆቿ የተደረገባትን ጫና እየመከተች በአሁኑ ወቅት ኃይል እስከ ማመንጨት ደርሳለች። ከበርካታ ጥረት በኋላ በ2015 ዓ.ም የተደረሰው የሶስትዮሽ የመርህ ስምምነት ደግሞ የኢትዮጵያን ተደማጭነት ከፍ ያደረገ፣ በቀጣይ የሚደረጉ ዲፕሎማሲያዊ ጫናዎችንም የሚያረግብ እንደሚሆን ዶክተር ያዕቆብ አርሳኖ አብራርተዋል። ኢትዮጵያ የተፋሰሱን ሀገራት በተለይ ግብጽና ሱዳንን በማይጎዳ መልኩ ግንባታ እያከናወነች እንደምትገኝ፣ ግድቡንም እየገነባች በደረሰችበት የግንባታ ደረጃ ልክ የውሃ ሙሌት ማከናወን እንደምትችል፣ በሀገራቱ መካከል ለሚኖር አለመግባባት ዳኝነት የሚሰጠው ሶስቱ ሀገራት በአንድ ድምፅ በሚስማሙበት አደራዳሪ ብቻ መሆኑ በሶስትዮሹ የመርህ መግለጫው ላይ መስፈሩን ጠቁመዋል። ስምምነቱ ኢትዮጵያ ግድቡን የመገንባት አቅም እንዳላትና ግንባታ እንደጀመረች እውቅና የሚሰጥ ከመሆኑን ባሻገር ግድቡን እየሞላች ኃይል ማመንጨት እንደምትችል ያረጋገጠ መሆኑን ምሁሩ ጠቁመዋል። ግድቡን ለማስተጓጎል ከተደረጉ ጫናዎች በተጨማሪ በግድቡ ላይ የተስተዋሉ አስተዳደራዊና ብልሹ አሰራሮች ላይ የተወሰደው ስር ነቀል እርምጃ የግድቡ አጠቃላይ ግንባታ ደረጃ በአማካይ ከ95 በመቶ በላይ እንዲደርስ አድርጎታል። ግድቡ ኃይል ከማመንጨት ባለፈ ኢትዮጵያን ወደፊት ምጣኔ ሀብታዊ፣ ፖለቲካዊ፣ ዲፕሎማሲያዊና ማህበራዊ እንቅስቃሴ ጭምር የሚወስን መሆኑን የታላቁ የኢትዮጵያ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት የህዝብ ግንኙነትና ሚዲያ ኮሚኒኬሽን ዳይሬክተር ኃይሉ አብርሃም ተናግረዋል። 74 ቢሊዮን ሜትር ኪዩብ ውሃ እንደሚይዝ የተነገረለት ግድቡ በአሁኑ ወቅት 42 ቢሊዮን ሜትር ኪዩብ ውሃ መያዙ ተነግሯል። ዋናው ግድብ ሲጠናቀቅ ከግድቡ በኋላ የሚተኛው የውሃ መጠን 246 ኪሎ ሜትር ቦታን እንደሚሸፍንም ዳይሬክተሩ ገልጸዋል። በአሁኑ ወቅት የተኛው የውሃ መጠን 160 ስኩዌር ኪሎ ሜትር ነው። ግድቡ ሲጠናቀቅ በ13 ተርባይኖች 5150 ሜጋዋት ኤሌክትሪክ ኃይል ያመነጫል። አሁን በደረሰበት የግንባታ ደረጃ በሁለት ተርባይኖች 540 ሜጋዋት ኃይል በማመንጨት ላይ እንደሚገኝ መረጃዎች ይጠቁማሉ። ግድቡ ለኢትዮጵያውያን መብራት እንዲዳረስ አቅም ይፈጥራል። የኢትዮጵያ አሁናዊ አጠቃላይ የኃይል አቅርቦት 5250 ሜጋዋት ነው። የህዳሴ ግድብን ጨምሮ የኮይሽ ኃይል ማመንጫ፣ የአሰላ ነፋስ